በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 1 የጥበብ መንገዶች። የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው፣ ለዘላለምም ከእርሱ ጋር ናት። የባህር አሸዋን፣ የዝናብ ጠብታን፣ የዘላለምነት ቀኖችንስ ማን ቆጠረ? የሰማይን ምጥቀት፣ የምድርን ስፋት፣ የባህርን ጥልቀት ጥበብንም ማን መርምሮ አገኛቸው? ጥበብ ከሁሉ አስቀድሞ ተፈጠረች፣ የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ሥሯ ለማን ተገለጠ? ምክሯንስ ማን አወቀ? ጥበበኛ አንድ ነው፣ እጅግም የሚያስፈራ ነው። እርሱም በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ሠራት፣ አያት፣ ሰፈራትም፣ በሥራውም ሁሉ ላይ አሳደራት። እርሷም እንደ እርሱ ስጦታ ከሥጋዊ ሁሉ ጋር ናት። ለሚወዱትም ሁሉ እርሷን ሰጣቸው። እግዚአብሔርን መፍራት ክብር ነው፣ የሚያስመካም ነው፣ ደስታም ነው፣ የደስታ ዘውድም ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ሐሴትንም ይሰጣል፣ ደስም ያሰኛል፣ የሕይወትንም ዘመን ያረዝማል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከበራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእናታቸው ማኅፀን ከምዕመናን ጋር ተፈጠረች፣ ከሰዎችም ጋር የዓለምን መሠረት ፈጠረች። ከዘራቸውም ጋር ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው፣ በፍሬዋም ታጠግባቸዋለች። በቤቶቿም ደስታ መልተዋል፣ በቦታዎቿም ፍሬ አለ። የጥበብ ዘውዷ እግዚአብሔርን መፍራት ነው። ሰላምን ያመጣል፣ ይፈውሳል፣ ያድናልም። ፈጣሪዋ አያት፣ ሰፈራትም። የምክርን፣ የእውቀትን፣ የጥበብንም ምንጭ አፈሰሰ። የሚያጸኗትንም ሰዎች አገኛቸው፣ አከበራቸውም። የጥበብ ሥር እግዚአብሔርን መፍራት ነው። ቅርንጫፏም የሕይወትን ዘመን ያረዝማል። ከኃጢአት ለመራቅ ራስን መቆጣጠር። በተቆጣ ጊዜ መከራ ይመጣበታልና ቁጡና አመፀኛ ሰው ጽድቅ አይችልም። ጊዜዋን እስክታሳልፍ ድረስ ቁጣን ታገሳት፣ ኋላም ደስ ታሰኛሃለች። ጊዜውን እስክታገኝ ድረስ ነገርህን ሰውር። ብዙ ሰዎችም ጥበብን ይናገራሉ። በጥበብ መዛግብት የምሳሌ ትምህርት አለ። ኃጢአተኛ እግዚአብሔርን የሚፈራውን ይጸየፈዋል። ጥበብን ከወደድሃት ትእዛዞቹን ጠብቅ፣ እግዚአብሔርም እርሷን ይሰጥሃል። ጥበብም ዕውቀትም እግዚአብሔርን መፍራት ነው። ፈቃዱም ሃይማኖትና የውሃት ነው። እግዚአብሔርን መፍራት አትዘንጋ። እየተጠራጠርክ እግዚአብሔርን በሁለት ልብ አታገልግለው። በሰው አፍ አትውደቅ፣ ከንፈሮችህንም ጠብቅ። እንዳትዋረድ ሰውነትህም እንዳትወድቅ ራስህን ከፍ ከፍ አታድርግ። እግዚአብሔርም የሰወረውን ይገልጥብሃል። እግዚአብሔርን በመፍራት አልመጣህምና በልብህም ሽንገላ ሞልቶአልና በብዙዎች ሰዎች መካከል ይጥልሃል። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ የቤተ ጸሎት ቤተሰቦቻችን መጽሐፈ ሲራክ ምዕራፍ 1 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ